at 10 million. Fair warning, at $10 million. That's yours, Cassandra. በወርቅ የተሰራው መጸዳጃ በ12 ሚሊዮን ዶላር መሸጡ ታወቀ። መጸዳጃውን የገዛው በአሜሪካዊው ሮበርት የተመረተው ሊቭ ኢት ኦር ኖት ተቋም ነው። አሜሪካ የተሰኘው መጸዳጃ በጣሊያናዊው አርቲስት ማውሪዚዮ ካቴላን የተሰራው ነው። አገልግሎት የሚሰጠው መጸዳጃ በ101.2 ኪሎ ግራም ባለ 18 ካራት ወርቅ የተሰራው ነው። የመጀመሪያው ተመሳሳይ መጸዳጃ ኒውዮርክ በሚገኘው ጉገንሃም ሙዚየም በ2016 በህዝብ መጸዳጃ ቤት ተገጥሞ የቆየ ቢሆንም ከ3 ዓመታት በኋላ በኦክስፎርድ ሻየር ቤተመንግስት መሰረቁ ተገልጿል። ሁለተኛ የወርቅ መጸዳጃ መኖሩ ይፋ ከሆነ በኋላ ማክሰኞ ዕለት በኒውዮርክ ከተማ ሶቴቢ በተሰኘው የአጫራች ድርጅት ለገበያ ቀርቧል። በ101 ኪሎ ግራም የሚመዝን መጸዳጃ ቤት አንድ ተጫራች ብቻ ማግኘቱ ታውቋል። የመነሻ ዋጋው የሚወሰነው በወርቅ ትክክለኛ የገበያ ዋጋ ማለትም በ10 ሚሊዮን ዶላር እንደሆነ አጫሮቾቹ ተናግረዋል። በታዋቂው የአሜሪካ ተቋም ሪፕሊስ ቢሊቭ ኢት ኦር ኖት እንደተገዛም ተገልጿል። ተቋሙ በኢንስታግራም ገጹ ላይ በደስታ እንጠቀመዋለን ሲል በመጻፍ ገዢው መሆኑን ገልጿል። የመዝናኛ ተቋሙ በዓለም ዙሪያ የተለያዩ እንግዳ ነገሮችን ጨምሮ የውሃ መዝናኛ መስህቦችን በማቅረብ ይታወቃል። ታዋቂዋ ኪም ካርዳሺያን የማርሊን ሞሮን ንብረት የሆነውን ቀሚስ እንድትለብስ በመፍቀድ በ2022 የመገናኛ ብዙሃን መነጋገሪያ ሆኖ እንደነበርም ይታወቃል። እንግዶች የወርቅ መጸዳጃውን እንዲጠቀሙ ለመፍቀድ የሚያስችሉ አማራጮችን እየመረመሩ እንደሆነም ገልጸዋል። እንዲህ አይነቱ አጋጣሚ ትልቅ እቅድና ሁሉም ነገር በትክክለኛው አቅጣጫ እንዲሄድ ለማረጋገጥ ድፍረት ይጠይቃል ሲል ሪፕሊ አክሏል። የሥነ ጥበብ ሥራው ለካቴላን ሁለተኛውን ከፍተኛ ዋጋ ያስመዘገበ ጨረታ ሆኖ ተጠናቋል። ሂትለር ተንበርክኮ የሚታጠብበት ስነ ቅርጹ በ2016 በ17.2 ሚሊዮን ዶላር ተሸጧል። የመጀመሪያው መጸዳጃ ቤት በጉግንሃም በነበረበት ወቅት ከ100,000 በላይ ሰዎች እንደተጠቀሙበት ይገመታል። እንደ ኤሮፓውያን አቆጣጠር መስከረም 14 ቀን 2019 አምስት ሰዎች በቤሊንግሃም ቤተመንግስት ገብተው 4.8 ሚሊዮን ፓውንድ የሚያወጣውን የወርቅ መጸዳጃ ሰርቀው በቮልስዋገን መኪና አመለጡ። ዝርፊያው እና ከዚያ በኋላ የነበረው የፍርድ ሂደት በዓለም ዙሪያ መነጋገሪያ ሆኖ እንደነበርም ይታወቃል። በ2024 የ40 ዓመቱ ጄምስ ሺ በስርቆት እና በወንጀል የተገኘ ንብረትን በማዘዋወር ጥፋተኛ መሆኑንም አምኗል። የ39 ዓመቱ ማይክል ጆንስ በበኩሉ በመጋቢት ወር በስርቆት ጥፋተኛ ተብሏል። ሁለቱም በያዝነው የፈረንጆች ዓመት መጀመሪያ ላይ ታስረዋል። የ36 ዓመቱ ፍሬዶ የወንጀል ንብረትን ለማዘዋወር በማሴር ጥፋተኛ ሆኖ በመገኘቱ የእስር ቅጣት ተፈርዶበታል። በሁለተኛው ጥንክራችንም የኢትዮጵያ ጫት በሶማሊያ ገበያ ውስጥ እንዴት ተፈላጊ ለመሆን እንደቻለና አርሶ አደሮቹ ለማምረት እንዲሁም ለማዘዋወር በጣም ከባድ ፈተና እንደገጠማቸው የተናገሩትን ወደ እናንተ እናቀርባለን። በሐረርጌ እና በዙሪያዋ ላሉ አርሶ አደሮች ጫት ዋነኛ የገቢ ምንጭ ነው። ጫትን ከማምረት አንስቶ ወደ ውጭ አገራት እስከ መላክ ባለው ሂደት ውስጥ የሚሳተፉ በርካቶች ናቸው። በአካባቢው ጫት የውጭ ምንዛሬ ምንጭ ነው። ባለፉት 2 ዓመታት ፍተሻ የሚደረግባቸው ጣቢያዎች ቁጥር እንዲሁም እነዚህን የፍተሻ ጣቢያዎች ለማለፍ የሚጠየቀው የክፍያ መጠን ጨምሯል በሚል የጫት አምራቾች እያማረሩ ይገኛሉ። ጃፈር በአወዳይ የጫት አምራች ነው። ለዓመታት አርሶ አደሮችን ሲያማርሩ የቆዩ ችግሮች አሁንም ድረስ እንዳልተቀረፉ ይናገራል። ከዚህ ቀደም አርሶ አደሮችን ያማረረው ጫትን በሌላ ሰብል የመተካት ጉዳይ ነበር።
ገበያው ላይ ያለው የጫት መጠን ከፍ ሲል ዋጋው ይቀንሳል በማለት ያለውን ሁኔታ ይገልጻል። አሁን ላይ ግን በአገራችን የጫት ዋጋ ጨምሯል ሲል ጃፋር ይናገራል። በሀገራችን የጫት ዋጋ ጨምሯል። ለዚህ ምክንያቱ አሁን ጫት የሚበቅልበት ወቅት ስለሆነ ነው። አርሶ አደሩ ጫት እየተከለ ይገኛል። ምርቱ ሲጨምር ዋጋው ይቀንሳል። የጫት አርሶ አደሮች በዋነኛነት ቅሬታ ያቀርቡ የነበረው በተለያዩ ከተማዎች እና የፍተሻ ጣቢያዎች የኮቴ ክፍያ በመጠየቃቸው ነው ሲል ይናገራል። ሪፖርቶች እንደሚያሳዩት በሶማሊያ ገበያ የኬንያ ጫት አቅርቦት በ17 በመቶ ቀንሷል። ስለዚህም ለኢትዮጵያ ጫት ያለውን ፍላጎት ከፍ ብሏል። ከዚህ ቀደም በሶማሊያ ውስጥ የኬንያ ጫት ተቆጣጥሮት በነበረው ገበያ አሁን ላይ የኢትዮጵያ ጫት ቀዳሚ ሆኖ ይዞታል። በሶማሊያ ገበያ የኢትዮጵያ ጫት ተፈላጊነቱ መጨመሩን ተከትሎ ኬንያ ከሶማሊያ ውጭ ያሉ የገበያ አማራጮችን እየፈለገች እንደሆነ የአገሪቱ የግብርናና ምግብ ባለስልጣናት አስታውቋል። አወዳይ ከተማ የተወለደው የጫት ነጋዴ አብዱል ጀባር ኢብራሂም እንደሚለው ኬላ ላይ ያለው ክፍያ የሚፈጥረው ችግር ካለፉት 2 ዓመታት ወዲህ መሰናክል ሆኖባቸው እንደቀጠለ ይናገራል። አብዱል ጀባር ከኢትዮጵያ ወደ ሶማሊያ ጫት ከሚልኩ ነጋዴዎች አንዱ ነው። በሶማሊያ ገበያ ላይ ከኬንያ ጫት በበለጠ የኢትዮጵያ ጫት ተፈላጊ የሆነባቸው 2 ምክንያቶች እንዳሉ ይናገራል። ለምሳሌ በሐርጌሳ የኢትዮጵያ ጫት $1 ሲሸጥ የኬንያ ጫት $3 ይሸጣል። የኢትዮጵያ ጫት በሐርጌሳ ተወዳዳሪ እንዳይሆን ከገበያው አስወጥቶታል ሲል ይናገራል። ከ3 ዓመታት በላይ በዚህ መንገድ እንደቀጠሉም ይናገራል። በዚህ ጉዳይ ስንከራከር ቆይተናል። ዋጋው ወደ $5 ከፍ እንዲል ጠይቀናል። አሁን የኢትዮጵያ ጫት ከኬንያ ጫት እኩል ይወዳደራል ይላል። ያልተፈቱ ችግሮች መኖራቸው እና ጫት በድብቅ ወደ ሶማሊያ መግባቱ የኢትዮጵያ ጫት ገበያውን እንዲቆጣጠር ማድረጉንም ያክላል። ሆኖም ግን ጫት በህገወጥ መንገድ መግባቱ ነጋዴዎችን ለኪሳራ እንደሚዳርግና ብሔራዊ ገቢን እንደሚቀንስም ይገልጻል። ህገወጥ ጫት የሚያስገቡት ሰዎች ሁሌም ችግር ውስጥ ናቸው። መንገድ ላይ ለማምለጥ ሲሞክሩ ጫቱ ይጎዳል። ጫቱ በህገወጥ መንገድ መግባት አልነበረበትም። እዚያ ሲገቡ ጫቱ ተጎድቶ ነው የሚደርሱት። ስለዚህም ዋጋውን ያጣል ይላል ነጋዴው። ጫት በህገወጥ መንገድ ሲጓጓዝ ነጋዴዎችን ብቻ ሳይሆን አገሪቱ የምታገኘውንም ጥቅም እንደሚጎዳ ጠቅሷል። ጫት በህጋዊ መንገድ ወደ ሶማሊያ ለመግባት በየኬላው ከፍተኛ ገንዘብ ነው የምንከፍለው። በኦሮሚያ ክልልና በሶማሌ ክልልም እንከፍላለን። ሌሎችም ክፍያዎች አሉ። የጫት ነጋዴዎችን ቅሬታ ተከትሎ በኦሮሚያና በሶማሊያ ክልሎች ያሉ ኬላዎች እንዲነሱ የፌዴራል መንግስት ማዘዙን ነጋዴው ይገልጻል። ሌላው ጫት ኤክስፖርት የሚያደርገው ነጋዴ መሐመድ ኢብራሂም እንደሚናገረው በክፍያ ጣቢያዎች ያለው የክፍያ ስርዓት ባይሻሻልም የጫት ንግድን ለማሻሻል የተሰራው ስራ የአወዳይ ከተማን የጫት ገበያ እንዲያድግ አስችሎታል። በአወዳይ ከተማ መንግስት የጫት ማዕከል ከፍቷል። በዚህ ማዕከል ነጋዴዎችና አርሶ አደሮች በነፃነት እየተገበያዩ ነው። ይህም የጫት ገበያውን ያሻሽለዋል ሲል ይናገራል። በኦሮሚያ እና በሶማሊያ ክልል ስላለው የክፍያ ስርዓት ችግር መንግስት ምላሽ አልሰጠም ሲል ይናገራል። ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።